ኢየሱስ ከሞት ከተነሳ በኋላ የተደረጉ 10 ነገሮች። 10ኛ የሰው ልጆች ሁሉ የትንሣኤ ተስፋ መረጋገጥ። የክርስቶስ ከሞት መነሳት ለሰው ልጆች ሁሉ የዘላለም ሕይወትና የትንሣኤ መጀመሪያ ሆኗል። እርሱ በኩር ሆኖ ተነስቷል እንደሚል መጽሐፍ ቅዱስ የሞት ኃይል መሸነፉና አማኞች ሁሉ ዳግም መነሳታቸው ተስፋ ተረጋግጧል። 9ኛ የሰንበት አከባበር ለውጥ። አይሁዳውያን ቅዳሜን ወይም ደግሞ ሰንበትን ያከብሩ የነበረ ቢሆንም ክርስቲያኖች ኢየሱስ ከሙታን የተነሳበትን የመጀመሪያውን የሳምንቱን ቀን ወይም ደግሞ እሁድ የጌታ ቀን በማለት እንደ ዋና የጸሎትና የአምልኮ ቀን ማክበር ጀመሩ። 8ኛ የደቀ መዛሙርቱ ፍርሃትና ወደ ድፍረት መለወጥ። ከትንሣኤ በፊት ፈርቶ ተደብቆ የነበሩት ደቀ መዛሙርት ትንሣኤውን ካዩና መንፈስ ቅዱስን ከተቀበሉ በኋላ በታላቅ ድፍረት ስለ ክርስቶስ መመስከር ጀምረዋል። አብዛኞቹም ስለ እምነታቸው ሰማዕትነት ተቀብለዋል። 7ኛ የመንፈስ ቅዱስ መውረድ። ኢየሱስ ቃል በገባ መሰረት እርሱ ካረገ ከቀናት በኋላ ከትንሣኤ በ50ኛው ቀን መንፈስ ቅዱስ በሐዋርያት ላይ ወርዷል። ይህም ለቤተ ክርስቲያን መመሰረትና ለስብከተ ወንጌል ትልቅ ኃይል ሆኗል። 6ኛ ዕርገት። ከትንሣኤው ከ40 ቀናት በኋላ በደብረ ዘይት ተራራ ላይ ደቀ መዛሙርቱ እያዩት ወደ ሰማይ አድርጓል። ይህም በአባቱ ቀኝ የመቀመጡና የክብሩ መገለጫ ነው። 5ኛ ታላቅ ተልእኮ። ኢየሱስ ወደ ሰማይ ከመድረሱ በፊት ለደቀ መዛሙርቱ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለውን ዓለም አቀፋዊ ወንጌልን የማሰራጨት ትእዛዝ ሰጥተዋል። 4ኛ የጴጥሮስ የስልጣን መታደስ። በጥብርያዶስ ባህር አጠገብ ኢየሱስ ለደቀ መዛሙርቱ ተገልጦ ቁርስ አብሯቸው በልቷል። በዚያም 3 ጊዜ የከዳውን ጴጥሮስን ትወደኛለህ በማለት 3 ጊዜ በመጠየቅ መንጋውን እንዲጠብቅ በድጋሚ ኃላፊነት ሰጥቶታል። 3ኛ የቶማስ ጥርጣሬ መወገድ። ከደቀ መዛሙርቱ አንዱ የሆነ ቶማስ ትንሣኤውን ባለማመኑ ኢየሱስ ዳግመኛ ተገልጦ የአጥንቶቹን የጎኑን ጠባሳ እንዲዳስስ በማድረግ እምነቱን አጽንቶታል። 2ኛ ለደቀ መዛሙርቱ በተደጋጋሚ መታየቱ። ኢየሱስ ከትንሣኤ በኋላ ለ40 ቀናት ያህል ለተለያዩ ሰዎች ታይቷል። ከመግደላዊት ማርያም ጀምሮ ወደ ኤሜዎስ ይሁዳ ለነበሩ 2 ደቀ መዛሙርት፣ ለ11 ሐዋርያትና በአንድ ጊዜ ከ500 ለሚበልጡ ወንድሞች ታይቷል። 1ኛ ባዶ መቃብር መገኘት። በመጀመሪያው የሳምንቱ ቀን በማለዳ ወደ መቃብሩ የሄዱት ሴቶች በተለይም መግደላዊት ማርያም ድንጋዩ ተንከባሎና መቃብሩ ባዶ ሆኖ አግኝቶታል። መላእክትም ትንሣኤውን አብስሯቸዋል። መልካም ሳምንት።